አንድ ራቅ ባለ መንደር ላይ ዑመር የተባለ ሰው ይኖር ነበር። ይህ ግለሰብ አንድ ሴት ልጅ ነበረችው። ሚስቱ ከሞተችበት በኋላ ሴት ልጁን ብቻውን ያሳድጋል። በጣም ይወዳት ስለነበር በስራው ላይ ራሱ ከሱ ጎን እንድትጠፋ አይፈልግም። እናቷን በማጣቷ ምንም እንዳይሰማት አድርጎ ለማሳደግ በደንብ ይጥርና ይለፋል። ነገር ግን ሴት ልጁ ከውሰር የሷ እኩያ የሆኑ ጓደኛዎቿን ስትመለከት ስለ እናቶቻቸው ሲያወሩ ከሷ ጋር እንዴት እንደሚያሳልፉ ሲያወሩ ስትሰማ በጣም ታዝን ነበር። አባቷ ለትንሽ ሰዓት እንኳን ከሷ ከራቀ ስለ እናቷ እያሰበች ታዝናለች፣ አንዳንዴ ደግሞ ታለቅሳለች። ዑመርም ይህ ነገር ሲበረታበት ሌላን ሚስት ለማግባት ይወስናል። በመንደሩ ላይም አንድ ውብ የሆነችን ሴት ያገባል። በዚህም ሴት ልጁ ደስተኛ ትሆናለች ብሎ አስቦ ነበር። አዲሱ ሚስቱ መጀመሪያ አካባቢ ለትንሿ ከውሰር ጥሩ እንክብካቤ ታደርግላት ነበር። ብዙም ሳይቆይ አከታትላ ከዑመር 2 ሴት ልጆችን ትወልዳለች። 2ቱን ልጆች ከወለደች በኋላ ነበር ነገራቶች እየተቀያየሩ የመጡት። ምስኪኗን ከውሰር ትታ 2 ሴት ልጆቿን ብቻ ማጫወት በእነሱ ቢዚ መሆን ጀመረች። በራሶቿ ልጆች ብቻ ተጠምዳ ከውሰርን ሙሉ ለሙሉ እየረሳች ትመጣለች። አባት ግን አዲሱ ሚስቱ እንደዚህ አላሰባት። ሁሉንም በአንድ አይን የምታይ ጥሩ እናት ትሆናለች ብሎ ነበር የገመተው። 2ቱ ልጆችም እድሜያቸው ለትምህርት በደረሰ ሰዓት እናታቸው ዑመር ጋር ትመጣና እስካሁን ድረስ ከውሰር ተምራለች፣ እኒህ 2 ልጆች ግን አልተማሩ። አሁን የነሱ እድሜ ስለደረሰ እነሱ መማር አለባቸው፣ ከውሰር ደግሞ እዚህ መሆን አለባት። የሚያግዘን ሰራተኛ እስክናገኝ ድረስ ትምህርቷን አቋርጣ የቤት ስራ መስራት አለባት። እስከዛ ድረስ 2ቱ ልጆች ይማሩ አለችው። ዑመር ይህንን ሲሰማ በመጀመሪያ ፈቃደኛ አልነበረም። 3ቱም መማር ይችላሉ አላት። ነገር ግን አዲሱ ሚስቱ በቁጣ ታወራው ጀመር። ዑመርም ይህንን ሲሰማ በጣም ደነገጠ። ለስራ ብዙ ጊዜ ወደ ውጪ ስለሚወጣ የቤቱን ጉዳይና የልጆቹን ነገር ጨምሮ የምትከታተልለት እሷ ናት። ስለዚህ እሷን ሊያናድዳት አልፈለገም። በሐሳቧም ይስማማል። ለምስኪኗ ከውሰር እንዴት አድርጎ እንደሚነግራት ግራ ገባው። ብዙ ካሰበና ካወረደ በኋላ ልጁ ከውሰር ከትምህርት ቤት ስትመለስ ጠብቆ ይጠራታል። ከውሰርም በደስታ ወደ አባቷ ጋር ጠጋ ብላ አቤት አባዬ አለችው። አባትም ነይ ልጄ የምነግርሽ ነገር አለ። ልጄ ሆይ 2ቱ እህቶችሽ እድሜያቸው ለትምህርት ስለደረሰ እነሱ መማር አለባቸው። እኔ ደግሞ 3ታችሁንም የማስተማር አቅም የለኝም። አንቺ እስካሁን ስለተማርሽ አንቺ እረፍት አድርጊ፣ በአንቺ ፋንታ 2ቱ ይማሩ፣ ጥሩ ስራን ሳገኝ አንቺም ትማሪያለሽ ይላታል። ከውሰር ይህንን ስትሰማ በጣም ደነገጠች። አባቷ አንድ ቀንም እንደዚህ ይናገረኛል ብላ አስባ አታውቅም። ጭራሽ ቤት ውስጥ ከእንጀራ እናቷ ጋር እንደምትኖር ስታውቅ በጣም እየከበዳት መጣ። እቤት የእንጀራ እናቷ ስታሰቃያት ወደ ትምህርት ቤት ሄዳ ነበር ከሷ የምትገላገለው። አሁን ግን ቀንም ሙሉ ከሷ ጋር ብቻዋን ልትፋጠጥ ነው። አባቷም የለ እህቶቿም የሉ። ይህንን ነገር እያሰበች ብቻ ፈዛ ቀረች። አባቷን ላለማስከፋት እሺ ካለችው በኋላ ቁጭ ብላ ማልቀስ ጀመረች። ማታውን ምንም ሳተኛ እያለቀሰች ማሰብ ጀመረች። ገና እንደነጋ ነበር የእንጀራ እናቷ ቀጥታ ወደ እሷ ጋር መጣችና ተነሺ፣ ምን ያጋድምሻል? እቤት ውስጥ እኮ ብዙ ስራ ይጠብቅሻል እያለች አመናጭቃ ከውሰርን ታስነሳት ጀመር። 2ቱ እህቶቿ አዲስ ልብስን ለብሰው የትምህርት መሳሪያን ይዘው ወደ ትምህርት ቤት ሲሄዱ እሷ ደግሞ ቤት ውስጥ ውላ የቤቱን ስራ ብቻዋን እየሰራች ስትመለከት በጣም አዘነች። የእንጀራ እናቷ ከውሰር ከዚህ በፊት የወሰደችባት ወይም የጨኮነቻት ይመስል ያለ ገደብ በግፍ ታሰራት ጀመር። ከውሰርም ብትሆን ምንም ያህል ውስጧ ቢሰበርም ነገር ግን የተሰጣትን ስራ በአግባቡ ነበር የምትሰራው። ሁል ጊዜ በወር አንዴ ዑመር ለ2ቱ ሴት ልጆቹ ብቻ ልብስን ይገዛላቸዋል። የሚፈልጉትን አይነት ልብስ ይገዛላቸዋል። ለምስኪኗ ከውሰር ግን ምንም ያህል ልጇ ብትሆንም አይገዛላት። ተክዛና ያለቀሰች ሲመለከታት ወደ እሷ ጠጋ ይልና ልጄ ሆይ ላንቺ ስላልገዛሁልሽ እንዳትከፊ፣ አንቺ ቤት ውስጥ ስለምትውይ አዲስ ልብስ አያስፈልግሽም። የድሮ ልብስን ብትለብሺም ላንቺ ችግር የለውም። ነገር ግን እህቶችሽ ሁሉ ጊዜ ወደ ውጪ ስለሚወጡ ትምህርት ቤት ስለሚሄዱ አዲስ ልብስ ያስፈልጋቸዋል። ሰዎች በድሮ ልብስ ሊያዩዋቸው አይገባም፣ ለዛ ብዬ ነው አላት። ከውሰርም የአባቷ ነገር በጣም ቢያስገርማትም ነገር ግን የውስጧን ደብቃ ፊቷ ላይ ፈገግታን አሳየችው። ምንም ባላየና ባልሰማ ሆና ማሳለፈችው። አንድ ቀንም 2ቱ እህትማማቾች ትምህርት ቤት ከወጡ በኋላ አንድ ውብ የሆነ ወጣት ወደ እነሱ ቤት ይመጣል። ከውሰርን ተመልክቷት እሷን ለማግባት ፈልጎ ነበር።
ከውሰርም እሷን ሊያገባት የመጣ ሰው መሆኑን ስታውቅ በጣም ተደሰተች። ማግባቱን ፈልጋ ሳይሆን ከእንጀራ እናቷ ለመላቀቅ ብላ። ነገር ግን ያቺ የእንጀራ እናት አሁንም መጥፎ ሆነችባት። አንተ ፈልጋት የመጣችው ሴት ታጭታለች፣ ሌላ ሰው በቅርቡ ሊያገባት ነው። ነገር ግን አንተን የመሰለ መልካም ሰው በባዶ ልሸኙ አልፈልግም። ከእንደውም ከሷ የተሻሉ 2 ሴት ልጆች አሉኝ። የመጀመሪያዋ እድሜዋ ለትዳር ስለደረሰ ላንተ ድርልሃለሁ ትለዋለች። ወጣቱም ይህንን ሲሰማ በደስታ በሷ ሐሳብ ይስማማል። ከውሰርን ፈልጎ የመጣውን ሐሳብ ያቺ መጥፎ ሴት ወደ ነገረችው ሴት ይቀየራል። ከውሰርም ይህንን ስታውቅ በጣም አዘነች። ሳታስበውም እንባዋ ዱብ ማለት ጀመረ። ከመሰቃየቷም አልፎ በሷ ህይወት ላይ ፈራጅ የሆኑ ሰዎችን በመኖሯ በጣም አዘነች። ከተወሰኑ ወራት በኋላም ያ ወጣት ልጅ ከሁለቱ እህትማማቾች ታላቅየውን ያገባል። ብዙም ሳይቆይ አሁንም እንደገና በዛ መንደር ላይ የሚገኝ አንድ ወጣት ይመጣል። የመጣው አሁንም ከውሰርን ፈልጎ ነበር። ከውሰር ይህንን ስታውቅ አሁንም በጣም ደስ አላት። ነገር ግን ያቺ የእንጀራ እናት አሁንም መቀስ ሆነችባት። ፈልጋት የመጣችው ከውሰር ታጭታለች፣ ሌላ ሰው በቅርቡ ሊያገባት ነው። ነገር ግን እንዳንተ ያለ መልካም ሰው በባዶ ልሸኘው አልፈልግም። አንድ ቆንጅዬ ሴት ልጅ አለኝ፣ እሷን ልድርህ እፈልጋለሁ አለችው። ከውሰርም ይህንን ስትሰማ በጣም አዘነች፣ ከበፊቱ የበለጠም አለቀሰች። ወጣቱም የተቀረችዋን ሴት ልጅ አግብቶ መኖር ጀመረ። አሁን ሁለቱ እህትማማቾች የራሳቸውን ህይወት ይኖራሉ። ከውሰር ደግሞ እንደፈረደባት የስቃይ ህይወትን እየኖረች ነው። አንድ ቀንም ዑመር ስራ ቦታ ላይ ሆኖ ሳለ እግሩ ላይ ከባድ ጉዳት ይደርስበታል። ለተወሰኑ ወራትም እቤት ረፍት ማድረግ እንዳለበት ይነገረዋል። አንድ እግሩ ሙሉ ለሙሉ ከጥቅም ውጪ ሆኖ ነበር። እቤት እንደሚውልና እሱን መንከባከብ እንዳለባት የገባትም አዲሱ ሚስቱ ለተወሰኑ ጊዜ ቤተሰቦቼን ለመዘየር ሊሄድ እፈልጋለሁ፣ እስከዛው ድረስ ልጅህ ከውሰር ታገዘ፣ እስክመለስ ድረስ የኔን ቦታ ተክታ እሷ ትንከባከብህ ትለዋለች። እሺ ከማለት ውጪ ምንም አይነት አማራጭ አልነበረው። ከውሰር ምንም ሳትሰለች አባቷን መንከባከብ ጀመረች። እግሩ ስለማይንቀሳቀስ በዊልቸር ነበር የሚሄደው። ለአንድ አፍታ እንኳን ከውሰር ሳትሰለች የፈለገውን ነገር ያደረገችለት ጥሩ